አይነት ነገር ቶሎ ቶሎ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼራችሁን እንዳትረሱ። እቲ ገብተሽ ምሳ በይም እቲ አረቲ ወዴት እያቀናህ ነው የኔ ልጅ? እዚህ ቀይ ዘመድ አለ፣ እዚህ እንደሆነ አገር ምድሩ ወዳጄ ነው። የማን ልጅ ነህ? ስሜ ይፋ ይባላል። የመጣሁት ከሸዋ ነው። እኛ አካባቢ በተፈጠረ ችግር ጸብ ተነሳና እዛ ሰው ጎዳው። የጎዳውት ሰው ደግሞ የሰፈሩ የባላባት ልጅ ነበር። ጠጣ እስኪ ይችን ወተት። እና እኔ አላወቅኩም ነበር። ባላባቱ ሲያሳድደኝ ጊዜ ጨርቄን ማቄን ሳልል አካባቢ ወጣው እና ምግብ ራሱ ከበላው 2 ቀን ነው። አፈር በበላው እቲ ኧረ ዛጋ ተባረክ የኔ ልጅ። ቀስ አይዞህ የኔ ልጅ። እዚች ጋር ደግፍ በል። በስመ አብ ወወልድ ወመንፈስ ቅዱስ። አይዞሽ፣ ልጎዳሽ አይደለም የመጣው። ዮሐንስ እባላለሁ። ከውትድርና በቅርቡ መመለሴ ነው። ታዲያ እዚህ ምን ትሰራለህ? ገመዱስ? ከስንት ዓመት በኋላ ቤቴን ትዳሬን ብዬ ብመለስ መንደሬው ቤታችን ላይ በደረሰው እሳት አደጋ አብሮ እንደወደሙ አይደል? ታዲያ ምን ቀረኝ ብዬ ልህ ግን እባክሽ ቤትሽ እዚህ አካባቢ ከሆነ ውሃ ጠጪ። ያማረኝን ውሃ እንኳን ሳልጠጣም ነው። ተነስ ወንድም አለም። የኢትዮጵያ ቤት እንኳን ለሀገር ተጋዳዩ ጠላቱንም ሰብሳቢና ቃፊ ናት። አየኔ ልጅ፣ እኔ እናትህ አንተን አቅፎ ማኖር እየቻልኩ ነው ከራስህ ከእግዜሩ የምትጣላው። እማማ ምን ነው ኢትዮጵያዬ፣ አንቺም እንደ ልጆችሽ ከቤት ራቅሽ። ነይና አውግተን እንሄዳለን ካልኩሽ ኢትዮጵያዬ፣ አንቺም እንደ ልጆችሽ ከቤት ራቅሽ። ወይ የኔ ነገር፣ ይኸው እንግዳን በስቶብኝ ታማሚ ምዥ ዘንግቼው ነው በልልኝ። ይቅር ይበሉኝ፣ አድርስልኝ የኔ ኮረሪማ። እንዴ ስሞት ኢትዮጵያ ነው? አይ የኔ ልጅ፣ ስም ብቻ ምን ዋጋ አለው? ይኸው 5 ልጆቼን በጦርነት አጥቼ ክንፍ እንደሌላት ሆኛለሁ። ልክ እንደ ሲሞት ኖት በብዙ ጉድለት ውስጥ ብዙ ነገር ያዛሉ። አሁንማ እግዜሩም ሊክሳይ ነው መሰል። ቤቴም ሰው
ስምህም ማን አልከኝ የኔ ልጅ? ትንሣኤ። ነይ እስኪ ስንቄ እጁንም አስታጥቅ። እኔ አስታጥበዋለሁ። አይጥ ለሞቷ የድመት አፍንጫ ታሸታለች አለ የሀገሬ ሰው። ማለት አይ ወዲህ ነው ነገሩ።